ነገር ሌላ። ሁሉም ሰው ብራ ከሆነቱ ነው። ሰው ልጅ ይወደኛል አትበይ። ያሶንን ይወዳለሁ እንጂ ሁላችሁ ነገር በጣም ነው ወዳችሁ። የስደቲቶች ናቸው ግን በሆነ ትክክልነት ባለጌ ናት ብላችሁ መሳደብ ለምን? እኔ እኮ ባለጌ አይደለሁም። ከልጅነት ጀምዬ በስነ ስርዓት ያደኩ ልጅ ነኝ። ለምን ባለጌ ነው? ታሙ አንቺ አይደለሽም ባለጌ አይደለሽም። ጨዋ ንጹህ ሰሙ ማለት ነው። ሰሙ አንቺ በቪዲዮ አንቺ እንደዚህ አይደለሽም። ውስጥሽን ሰው ያውቃል እንዴ? ሰሙ በሰዓቱ ማንም ሰው ሊናገር አይችልም። ማንም ሰው አይገባም ነበረ በቤቱ ላይ እንዲህ ነው ተብሎ ለማስረዳት እንኳን ማንም ሰው አይገባም። እንዴት ብለን ነው መናገር የምንችለው ታዲያ? ሰው እንዴት ብሎ ያወራል? ተፈልገሻል በሰዓቱ እኮ አንቺ ሀሳብሽን እንድትሰጪ ግን አልገባሽም፣ አልነበርሽም። ከዛ በኋላ ደግሞ በቃ አለቀ። ይቅርታ ቲክቶክ ጻፈን ምን አለን? እሷ ዝም ምን አለች? የብሩኬ ፕሮፋይል አድርገን ቤቷን የከፈተችው እችን ነገር ያስለኮሰችው ዜዶ ናት። ለምንድን ነው እንደዚህ ያለችው? ሱሱ ደግሞ ዝም በይ አንቺ ደግሞ ነገር አታውቅም። ካወራችሁ ማለት ለምንድን ነው እንደዚህ ያለችው? ዝም በይ እንኳን አለች። በቃ እንኳን አለች። ዝም በይ እንዲህ ሰይጣን አመጣችው። ሲጀመር ሲል ሰው ጤና የለውም። እንዴ የሚያረጋጋ ሰው የለም። እንዴ የሚያባብስ እንጂ ሪከርድ እኮ አለ፣ በውስጥ ሪከርድ አለ፣ ዩቲዩብ ላይ ተቀርቷል። ድምፁ በውስጥ ሰምተነዋል። ማን እንዳለማ እኛ እናውቃለን፣ እኛ ሰምተናል። ሰው እንዲያስረዳን አንፈልግም፣ ሰውም እንዲነግረን አንፈልግም። ለክን ግን ሰሙዬ እዚህ ጋር የምታለቅሽበት ጉዳይ ጀመር። ከዚህ በፊት እሷ ወዳጅ መስለ ጠቅጠቀ እያለች ነበረ፣ ግን ዛሬ እሷ ጠላት ሆነች። ሚዲያ ላይ ነው ይህንን ነገር ያወረችው። ደረቅ ዝንበየን የወድ ሱሱ ዝንበየ ተረጋጉ። ሌላ ሁለተኛ ጥል ሌላ ሁለተኛ ችግር አንፈልግም። የሰው ልጅ ማለት ነው ጥሩም ሆንሽ መጥፎም ሆንሽ መቼም ጥሩ ነሽ አይልሽም። አንቺ መልካምነትሽ ለሰው ሳይሆን ለፈጣሪሽ ነው። ጥሩነትሽን አንቺ አስሽያለሽ። እኛ የቅርብ ሰው ቀርበን የምናውቅሽ እኛ እናውቅሻለን። ታዲያ ማንም ሰው ሰሚራ ጥሩ አይደለችም ማለችን አንቺ ይደንቅሻል እንዴ? አንቺን ያስለቅስሻል እንዴ? አንቺ ለራስሽ መልካም ሴት ጀግና ሴት ነሽ እኮ። ለምን እዚህ ጋር ወጥተሽ ሚዲያ ላይ የምታለቅሽ? ማንም ሰው ማንም አንቺን አይወክልም። ጨዋነሽ፣ ሁሉም አስመሳይ ናቸው። አንቺ ግን የዋነሽ። ሞት አታርጉኝ። እግዚአብሔር አንቺ ቤትሽን ገልብጭ እና ውጭ በእግዚአብሔር ተቆጨት አብዬ። እናንተ ዝም በሉ በቃ። እስኪ አሁን ምንም አትፈጥሩ። ጫጫት ብቻ አብዬ ተቆጨት ወይም ዝም በይ። አሁን ይሰራልሻል። ሁለቱም ነው አለኝ። ለምን እኔ ባለጌ ነኝ? እኔ ገመቱ ለምንድን ነው ሰሙ እንዲዘና የሚሉ? ለምንድን ነው ሚቅነታቸው? ምንድን ነው? ለምንድን ነው አንድ ሰው እንደዘለኝ አልፈልግም። ከሁን በኋላ ይበቃኛል። አንድ ሰው ናይማ ነበርሽ አንቺ አትጠይቂ ነበርሽ እኮ ያለ ገጽ ላይ ነበርሽ። ወላሂ ላዝን አልነበርኩም እኔ እዚህ ሰሙ ቤቱ ነው ነበርኩ። ሌላ ቦታ አልነበርኩም። ማ ቤቱ ነው ሰሙ ባለጌ አላማ ነው ሲጀመር ነበርሽ። ቲጂ እንደዚህ ኖ ወላሂ አላህ ምስክሬ ነው አልነበርኩም። ሱማ ወላሂ አልነበርኩም ሲጀመር። እኔ ያለበት ቦታ ነው እንደ ሰሚራ ባለጌ የሚሉ ሲጀመር ሰሙ ኢስማን ነው። እሱ ናቸው እንጂ ባለጌ፣ እሷ ባለጌ አይደለችም። እነሱ ነው የባለጉ። እነሱ አይደለም እኮ የኔ ወድ ሰሚራ ባለጌ ነች አላ ሰው ብቻ ማን ነው? እነሱ ማን ናቸው? እንደዚህ ያላ ሰው ማን ነው? በሰሙ ስለሆኑ እኮ ነው እነሱ ስለሆኑ። አንቺ መልስልኝ፣ ማን ነው ሰሙ ባለጌ ነች? ማረጋጋት ሰሚራን ማረጋጋት ነው የሚጠበቋችሁ። ማን ያለው ምንድን ያለው ብላችሁ ነገር ማባባት እኮ ማን እንደዚህ ሰሚራ ባለጌ ይላል። በቃ ለምን እንደዚህ ይላል? ሳሙ የኔ ውጭ ስትረጋጊ እናወራለን። የኔ ቆንጆ እዚህ ግን ውጭ ምንም ነገር የምታባብስ ነው። ውጭ ማለሽ ነው። ውጭ ውጭ ያለ ሸዌ ናት፣ ሩታ ማላብ ናት። ማን ነው ሸዌ? ማን ነው? አይ በዚህ የሚበይ
አላም አንቺ እኮ ቤትሽን ደግሞ ለዛሬ ያሳደፈ እንጂ ከዚህ ያለ ምን አይነት ሰው ናት? ልጆቹ ሲገግሞሹ የነገረኝ ነበር። ብሎ ልብስ የሚቻለው እዚህ ድናሩተ ለምን ያስመስላሉ? እኔ አልፈልግም። እኔ ማለት ነው ይቅርታ አልኩት። ሙሽ እንደመዘቀዝቅ ነቡራ ማንም ሰው ለነካቤኝ ስለማልፈልግ ስለምወዳቸው ነው። እኔ ግን ብሩክ ያጠገብ ቁጭ አልኮ ባለጌ ናት እሷ ማለት አስፈላጊ ነው። እኔ ባለጌ ልጅ ነኝ ና ያታቀኝም ነው። እኔ ባለጌ ያሳደገኝ ነኝ እንዴ ተረጋጊ። ከዚህ ውጭ ሰሙ በእናትሽ ነገ ናወራ ለውጭ ለውጭ የኔ ውጭ ጋር ሰብሰቢ ነው እዚህ የመጣው ለውጭ የኔ ቆንጆ ይሄ ይባላል ይደርሳል። እነሱ ሰላም ጋር ነው ጦርነቱ፣ ሰላም ጋር ነው። እንደዚህ ሰሚራ ምን አረገች? ሰሚራ አንድ ቀን ስድባ እኔ አልሰማም ወላሂ። ጀማል ነው ማለት ስለለች ወላሂ አልነበርኩም። በቃ ተውላችሁ ብቻ ያላደሩ አይነት ጀማል ናይ በውስጥ ማለት ሰሙ ታንሺ ሰማ በቴሌግራም ስልካንሽ ዘጊው እዚህ ቤት ሁላችሁ እንዳናደሩ የምር እኔ ያክል እኔ የሚጠሉ ሰዎች እጣላሻለሁ ብሎ ግልጽ ማለት ነው። ብዙ መታችሁ እንወድሻለን እያለችሁ ሰው አጠገብ ከፍ ዝቅል ተደርጉልኝ አልፈልግም። ማንም ሰው ማለት ነው የሚጠሉ ሰው ሆነ እጣላሻለሁ ብሎ አጭርና ግልጽ እኔ አልፈልግም። ማስመሰል አልፈልግም። እኔ አስመሳይ አይደለሁኝም። ሻዊ ጋር ሸር አድርጉ፣ ሻዊ ጋር ሸር አድርጉ። ሻዊ ናት እንደዛ ያለችሽ ተስመስሉ። ኖ ዝም በይ ናይማ። ማነው እንደዚህ የሚለው እዚህ ጋር? እንደዛ ያለሽ እኮ እና ምን እንዲልሽ ነበር? ሰሚራ በጣም ብሎ እንዲያወሩ ነበር የፈለግሽው? እንደዛ እንዲልሽ ነበር የፈለግሽው? ሳሙ አልፈልግም። ለምን ባለጌ ይሉኛል? እኔ ባለጌ ነኝ እንዴ? ባለጌ ያሳደገኝ ልጅ ነኝ። እንደዛ ብሎ ያወሩት አይደለ? ስለዛ ጸረኛ በሰዓቱ እነሱ ንዴሌ ስለነበሩ ጸረኛ ስለነበሩ እንደዛ ከዛ በኋላ ደግሞ ይቅርታ ጠየቁ። ሻዊትም ይቅርታ ጠየቁ። ይቅርታ ጠየቁ። እኔ እኮ ምንም እኮ እየተጣሉ አይደለም። እኔ ለምንድን ነው የሚነኩኝ ነው? በቃ እኔ እኮ ማንንም በቃ ከአሁን በኋላ ማንም ቢሆን እወድሻለሁ ሰው ብላችሁ አታሽቃብጡ። አልፈልጋችሁ። መልካም ጊዜ ሆንላችሁ። ሁሉም ሰው አስመሰለኝ።